ኢንተርኔት በፍጹም ይቅርታ አያደርግም። ስለ ዲጂታል ታቱ ስንቶቻችሁ ታውቃላችሁ? በጣም ብዙ ሰዎችን ዋጋ እያስከፈለ ያለ ጉዳይ ነው። ለምትወዱት ለምታደንቁት ኢንተርኔት ላይ ላለ ሰው ጋብዙት። እናንተም በጥንቃቄ ተመልከቱት። እንዲሁም የምትፈልጉትን ሰው ኮሜንት ላይ ሜንሽን አድርጉ። ዲጂታል ታቱ እናውራ። ሰውነታችን ላይ ከዚህ ቀደም እንነቀሳለን ንቅሳቶች። እነዛም ንቅሳቶች እንግዲህ ሃይማኖታችንን፣ ባህላችንን፣ ምንፈልጋቸው የምንወዳቸውን ሰዎች እዚህ ላይ እንነቀሳቸዋለን የተለያየ ቦታ አይደለም። ነገር ግን በፈለግን ሰዓት እነዛን ንቅሳቶች ልናጠፋቸው እንችላለን በተወሰነ ሂደት ውስጥ። ስለ ዲጂታል ታቱ ስናወራ ግን ዲጂታል ታቱን ፈጽሞ ማጥፋትም ሆነ መሰረዝ ፈጽሞ አይቻልም። በዲጂታሉ ዓለም ላይም ዲሌት የሚለው ቋንቋ አሁን ላይ ውሸት ነው። ይህንን ስንመለከት ዛሬ ያስተውላችሁ ከሆነ በተለያዩ ፖድካስቶች ላይ በተለያዩ ቃለ መጠይቆች ላይ የሚቀርቡ የተለያዩ ሰዎች እኔ እንዲህ ነኝ፣ እኔ እንዲህ አደርጋለሁ፣ እንዲህ አደርግ ነበር እያሉ ድብቅ ገመናዎቻቸውን ለማስተማር ወይም ግልጽ ነኝ በሚሉ የተለያዩ ቃላቶች ተሽሞንሙነው ያቀርቡታል። ያ ግን አሁን ላይ አያስተውሉትም እንጂ ከትንሽ ጊዜ በኋላ እነሱም ብቻ ሳይሆን ልጆቻቸውንም ዋጋ የሚያስከፍል ሆኖ ይመጣል። ይህንን ደግሞ በግልጽ በዓለም ላይ እያየነው ነው። ትናንትና ለማስተማር በሚል ገመናቸውን የዘረገፉ ሰዎች በጣም በከፍተኛ ሁኔታ ዋጋ ሲያስከፍላቸው አይተናል። ተጸጽተው ሊመልሱት የማይችሉት ነገር ውስጥ ሲገቡም ተመልክተናል። እያልኩ ያለሁት ሰዎች ከተሞክሯቸው አያስተምሩ አይደለም። ማስተማርና ነገሮችን ግልብ እንደሆነ ማቅረብ ማለት ፈጽሞ የተለያዩ ነገሮች ናቸው። አንድ ሰዎች በተሰበሰቡበት አዳራሽ ላይ ስታወሩና ነገር ግን ሚዲያ ላይ ስታወሩ ፈጽሞ የተለያዩ ነው። የማወራው ስለ ዲጂታል ሚዲያ ነው። በተለይ ሰዎች በተሰበሰቡበት ላይ ስታወሩ ሰዎች ሊረሱ ይችላሉ፣ ሊያልፍ ይችላል። የዲጂታሉ ዓለም ግን አይረሳም። ለዚህ ነው ኢንተርኔት ይቅርታ አያደርግም የሚባለው። አንድ ነገር ለማስተማር ልትናገሩ ትችላላችሁ። ሆይ ሆይ ሊኖር ይችላል። ጎበዝ፣ ግልጽ ነው ያለፍክበት፣ በስማም ታሳዝናለህ፣ እንኳን እዚህ ደረስክ ምናምን የሚሉ ኮመንቶች ልናገኝ እንችላለን። ያ ለጊዜው ሊያስደስተን ይችላል። ነገር ግን ኢንተርኔት ንስሐ አባታችሁ አይደለም፣ ጓደኛችሁ አይደለም፣ ቤተሰባችሁ አይደለም፣ የቅርብ ወዳጃችሁ አይደለም። ያደረጋችሁትን ነገር ፈጽሞ አይረሳላችሁም። ለምሳሌ እንመልከት። አንድ ሰው አደንዛዥ ዕፅ ጠቀም ነበር በማለት ፖስት አደረገ፣ ወይም አንድ ቃለ መጠይቅ ላይ ወይም አንድ ፖድካስት ላይ ተናገረ እንበል። ያ ነገር እድሜ ልኩን ተመዝግቦ ነው የሚቀረው። ፖስት ካደረገው በኋላ ያንን ነገር ከ10 ደቂቃ በኋላና ከ15 ደቂቃ እንኳን ቢያጠፋው በጣም ብዙ ሰዎች የተመለከቱ ያንን ዲጂታል ታቱ ይዘውታል። ነገር ግን እነሱ እንኳን ባያዩዙት የተለያየ ዓለም ሰርቨር ላይ ተመዝግቧል። ነገ ምን እንደምንሆን አናውቅም። የምንናፍቀው ዕውቅና፣ የምንደርስበት ዝና፣ የምናየው ሀብት፣ እያንዳንዱ ነገር ሲመጣ ያን ጊዜ ሁሉን ነገር አድርጋችሁ ደስተኛ የማትሆኑበት ነገር ያንን ነገር መናገራችሁ ብቻ የሚሆንበት ጊዜ ይመጣል። የእናንተ ተቀናቃኞች ያንን ነገር እየመዘዙ የሚያጠቋችሁ ይሆናል። የዘላለም መሳሪያ ለጠላቶቻችሁ መስጠት ነው። እንዲህ ነኝ፣ እንዲህ ያደርጋለሁ፣ ብቻዬን እንደዚህ ሆን ነበር ምናምን እያሉ መናገር። በእርግጥ ለማስተማር የምንናገራቸው ነገሮች እንዳሉ ሆኖ ነገር ግን በማስተማርና በግልጽነት በግልብነት ገመናን በመዘርገፍ መሃል በጣም ይለያያሉ። ስለዚህ አንድ ነገር ቃለመጠይቆች ላይ ከመናገራችሁ በፊት፣ ፖስት ከማድረጋችሁ በፊት፣ ላይክ ከማድረጋችሁ በፊት፣ ኮመንት ከመስጠታችሁ በፊት 2 ጊዜ አስቡ፣ ወይም 24 ሰዓት ተጠቀሙ። በ24 ሰዓት ውስጥ ብዙ ሐሳብ ስለሚመላለስ ይሄን ነገር ይቅር የሚል ነገር አይምሯችሁ አመንጭቶ ሊነግራችሁ ስለሚችል ማለት ነው። ዲጂታል ታቱ በርካታ ሰዎችን ዋጋ እያስከፈለ ነው። ብዙ ታዋቂ ሰዎች ታዋቂነት ደረጃ ላይ ሲደርሱ፣ የዝና የሀብት ማማ ላይ ሲደርሱ፣ በተለያየ ነገር ሲያልፉ እጅግ በከፍተኛ ሁኔታ ዋጋ የሚከፍሉት በዲጂታል ታቱ በተውት ምክንያት ነው። ብዙ ሰዎች ከስራ ተባረዋል። ኢንተርኔት ላይ ቼክ አድርጉ። በጣም ብዙ ሰዎች እንዴት ዋጋ እንደሚያስከፍላቸው ያቺን ነገር ባላልኩ ኖሮ ባልፋት ኖሮ ይላሉ። በእርግጥ የሚያስቡት ዝና ሊመጣ ይችላል። የሚያስቡት ገንዘብ በሂደት ይመጣል። ነገር ግን ያቺን ነገር ማጥፋት ስለማይችሉ ብቻ እድሜ ልካቸውን በዛች ነገር አንገት እየደፉ እየተጸጸቱ ሊኖሩ ይችላሉ። ስለዚህ ብዙ ጊዜ የማይሰማቸው ሊመስለን ይችላል። ስኬታማ ሆኖ ፕራውድ ሲያደርጉ ላይመስለን ይችላል። ነገር ግን ሁል ጊዜ ይጸጸቱበታል። ስለዚህ ኢንተርኔት ላይ በምትቆዩበት ቆይታ ሁሉም ስለ ዲጂታል ታቷችሁ ተጠንቀቁ። ዛሬ የተለያዩ ኤምባሲዎች የሰዎችን ሶሻል ሚዲያ አይተው ሆኗል ቪዛ የሚሰጡት። የቪዛ ሪኳየርመንትም ጭምር እያደረጉት መጥተዋል። ስለዚህ ዲጂታል ታቱ ማለት በጣም አደገኛ ነው። ለማስተማር ስትናገሩም አንድን ነገር እንዴት መግለጽ እንዳለባችሁ፣ እንዴት መንገር እንዳለባችሁ አስባችሁ አመዛዝናችሁ መሆን አለበት። ምክንያቱም ይህንን ነገር አስታውሱ፣ ኢንተርኔት ፈጽሞ ይቅርታ አያውቅም። ኢንተርኔት ፈጽሞ ይቅርታ አያደርግላችሁም። ኢንተርኔት ጓደኛችሁ፣ ኢንተርኔት ንስሐ አባታችሁ አይደለም። ሁሉንም ነገር መናገር ላይ ይጠበቅባችሁ ይችላል። ቴንክ ዩ